ይኸውላችሁ እድሜያችሁ ከ32 እስከ 45 የሆናችሁና የመካከለኛ ሙያ ባለቤት የሆናችሁ ሰዎች እስከ መጨረሻው ድረስ አዳምጡ። ግን ለሌሎች ይህንን እድሉ እንዳያልፋቸው አጋሩልኝ። የአሜሪካ መንግስት በአዲስ አበባ በሚገኘው የአሜሪካ ኤምባሲ በኩል ትልቅ እድልንም ይዞ መጥቷል። ታዲያ ይህ እድል ደግሞ የ2027-2028 ሁበርት ኤችም የሃምፋሪ የተሰኘ ፕሮግራም ተከፍቶ ምዝገባ ተጀምሯል። ይህ ፕሮግራም እድለኛ ከሆናችሁ በአሜሪካ መንግስት ሙሉ ወጪው ይሸፈናል። አሜሪካ ውስጥም ደግሞ በተለያዩ ዘርፎች ለአንድ አካዳሚክ ይር ብቃትን ለማሳደግና ልምድ ልውውጥ ለማድረግ ትልቅ እድልንም ይፈጥራል ብሏል ኤምባሲው። ታዲያ ይህ ፕሮግራም ደግሞ የዲግሪ ፕሮግራም አይደለም፣ ነገር ግን ባለሙያዎች ብቃታቸውን የሚያሳድጉበትና ከአሜሪካ አቻቸው ጋርም ጠንካራ የሆነ የስራ ትስስርም የሚፈጥሩበት ልዩ መድረክ ነው ብሏል። ታዲያ ዘርፎቹ የትኞቹ ናቸው? እስከ መጨረሻው ድረስ አዳምጡ። እድል የተሰጣቸው እዚህ ጋር የምታዩቸው 6ቱ ናቸው። እነዚህም ደግሞ የኮሚኒኬሽንና ጋዜጠኝነት፣ ህግና መልካም አስተዳደር፣ የተፈጥሮ ሀብት ፖሊሲ፣ የህዝብና ኢኮኖሚ ፖሊሲ፣ የህዝብና ጤና ፖሊሲ አስተዳደር፣ የቴክኖሎጂ ፖሊሲ አስተዳደር ናቸው። ታዲያ ሙሉ መረጃውን እነዚህ ለመመዝገብ ምን ያስፈልጋል የሚለውን ደግሞ ከአሜሪካ ኤምባሲ የፌስቡክ ገጽ ላይ ገብታችሁ መመልከት ትችላላችሁ። ነገር ግን ለዚህ አካውንት ቤተሰብ ያልሆናችሁ የመደመር ምልክቷን ነክታችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁን ስለ ቀራረቤ ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። የቀስት ምልክቷን በመንካት 5 ጊዜ ለሌሎችም አጋሩ። ይህ ዕድል እንዳያልፋችሁ።